ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። ያዘው አጋሽ ለማንኛውም ዛሬ እንግዲህ ግሎ ኢትዮ ተርኪ ነው የምንገኘው ስኪን ኬር እና አስቴሪክ ሴንተር ነው። ዛሬ የኔ ልደት ነው። በዚህ አጋጣሚ ፊታችንን እንሰራለን ያለውን ነገር ያው የሚያስረዳን ዶክተር ጠርተን እንግዲህ እንረዳለን ማለት ነው። ተከታተሉ ወደ በጣም አመሰግናለሁ። አይ ጋይስ ለማንኛውም ራስሽን አስተዋውቂንና የምትሰጡትን አገልግሎትና ዛሬኛ ምን እንደምናረግ እንትን ቢን አራሻም ነገር ነው። እሺ እኔ ዶክተር ፈቲያ እባላለሁ። ግሎ ኢትዮ ተርኪ ስኪን ኬር ኤንድ ኤስቴቲክ ሴንተር ነው የሚባለው ድርጅታችን። አድራሻችን ቦሌ ወሎ ሰፈር ጋራድ ህንፃ 7ኛ ፎቅ ላይ እንገኛለን። ሶ የምንሰጣቸው ሰርቪሶች ሄር ትራንስፕላንት እንሰጣለን፣ ፒአርፒ ቴራፒ እንሰጣለን፣ የተለያዩ ስኪን ኬር ትሪትመንቶችን እንሰጣለን። አሁን ደግሞ በቅርብ የጀመርናቸው ሰርቪሶች አሉ። ቦዲ ዌይት ሉዝ ትሪትመንት እንሰጣለን። ሶ ሌሎችም ሌዘር ትሪትመንቶችም አሉን። አማሪፍ። ስለዚህ ግን ዛሬ ያው እኛ ምን አይነት አገልግሎት ነው የምንጠቀመው? ያው ብዙ ጊዜ ፊታችን እንትን ይላል። ሶ ፊታችንም ቼክ ብንደረግ እኔ በተለይ አማኒ ሁሌ እንሰቃያለን ፊታችን። ሶ እስቲ ምን አለ ለኛ የሚሆን ነገር? ሶ ብዙ አይነት ትሪትመንቶች አሉ። መጀመሪያ የምናደርገው ፊታችሁን አይነት ስኪን ታይፓችሁን ለመለየት ፊታችሁን አናላይዝ ማድረግ ይጠበቅብናል። ሶ ያሉትን ፕሮብለሞችም ለመለየት ይጠቅመናል። ያለውን የፊት ችግር ካየን በኋላ ለዛ ችግር ተመጣጣኝ የሆነውን ትሪትመንት እናደርግላችኋለን ማለት ነው። በጣም አሪፍ። ስለዚህ እንግባ። መግባት ይችላል። ተከታተሉ። እንግባ ጋይስ። አይ ጋይስ ለማንኛውም ውስጥ ገብተናል። በጣም ሰፊ ቤት ነው። እስቲ ከቻልሽ ክፍሎቹን ካልቻልሽ ደግሞ ማየት ያለብን ነገር ብታስጎብኝን ደስ ይለናል። እሺ በጣም ጥሩ። ያው እነዚህኞቹ የኛው ክላስ እና ይሄኛው ክላስ ኮንሰልቴሽን ክላሶቻችን ናቸው። ይሄን ይዘን ቀጥሎ ይሄኛው የፌሻል ክላሳችን ነው። እሺ ሶ ይሄኛው ማሽናችን አሬፍ ማይክሮኒድሊንግ ማሽን ይባላል። ለብጉር ጠባሳ የተለያየ ችግር ላለባቸው የምንሰጥበት ትሪትመንት የምንሰጥበት ማሽን ነው። ይሄኛው ሃይድራፌሻል ማሽናችን ነው። ኖርማሊ የፊትን ስኪን ክሊንዝ ለማድረግ የምንጠቀምበት ማሽን ማለት ነው። ይሄኛው ክላሲክ ፌሻል ማሽኖች ናቸው። ተመሳሳይ ናቸው። ጀስት ያኛው ዋተር ስለምንጠቀም ነው አብዛኛው ላይ። ሶ ይሄኛው ፒኮ ሌዘር ማሽናችን ይባላል። ፒኮ ሌዘር ማሽን ንቅሳት ለማጥፋት የቆዳ ማዲያት የብጉር ጠባሳዎችን የተለያዩ ጣጣጣጣ ያለ ጣጣጣጣ አይቻጋር ጠባሳዎችን ትሪት ያደርጋል ኢንክሉዲንግ የብጉር ጠባሳዎችን። ከዛ ደግሞ ማንኛውንም ፒግመንቴሽን ይሄን ዲስከለሬሽን ካለ እሱንም እንጠቀምበታለን። ይሄኛው ክፍል ጀስ ፊት ለሚሰራ ሰው ብቻ ነው። ፌሻል ክላሳችን ነው። ኤኒቲንግ ከፊት ጋር የተያያዘ ነገር የምንሰራበት እዚህ ነው። ኦኬ በጣም ሰፊ ቤት ነው። ኦልሞስት ግማሹ መተናል። ሶ ምን ቀረ ነው? ብዙ ክፍሎች እያየሁ ነው። ኦኬ አሁን ወደ ዋናው እየመጣን ነው። ሶ ይሄኛው ፒአርፒ የምንሰጥበት ክላሳችን ነው። ፒአርፒ ትሪትመንት ያው የፀጉር መሳሳት የፀጉር መርገፍ እያስቸገረው ላለ ሰው ኖርማሊ ሙሉ በሙሉ ከመመለጡ በፊት የምንሰጠው ትሪትመንት ነው። ለፀጉር ብቻ አይደለም ለፊትም ኤኒዌር መጠቀም እንችላለን። ቦዲም ላይ መጠቀም እንችላለን። ሶ ይሄኛው ሄር ትራንስፕላንት የምንሰራበት ክፍል ነው። የፀጉር ንቅለ ተከላ የምናደርግበት ማለት ነው። አሁን ሰው አላችኋል? አሁን ሰው ስላለን ኖርማሊ ፕሮሲጀር እየተሰራ ስለሆነ ነው መግባት ያልቻልነው። በጣም አሪፍ። ሰው ወደዛ እንቀጥላለን ወይስ ይሄም እንደዛው? ይሄኛው ኖርማሊ የቦዲ ክላሳችን ነው። ቦዲ ኮንቱሪንግ እና ሰው አላችሁ ስንት ደቂቃ? በቃ ችግር የለውም እንመልሳለን። ኖርማሊ ብዙ ማሽኖች እዚህ ስለሆነ ያለው ኦኬ ችግር የለውም። የምን ክላስ ነው ግን? ቦዲ ዌይት ሉዝ ኮንቱሪንግ እና ዌይት ሉዝ የምንሰራው እዚህ ክላስ ነው። ዌይት ሉዝ እንዴት? ለምሳሌ ላይክ ፋት አነን ነን ሰርጂካል ናቸው። ኦኬ አዎ ሬዲዮ ፍሪኩዌንሲ ብቻ ዌቭ ይለቀቅና ፋት ሴሎችን ብሬክ ዳውን ነው የሚያደርጋቸው። ኦኬ ነን ሰርጂካል ናቸው። ሪፒትድ የሆነ ሴሽን ይፈልጋሉ። ነን ኢንቬዚቭ ናቸው። ምንም አይነት ፔን የላቸውም እና አት ዘ ሴም ታይም ኖ ዳውን ታይም ወዲያው ተሰርቶ ወደ ስራ ቦታ መመለስ ትችላለህ። ኦኬ ሶ በምን ያህል ታይም ሰው ለውጥ ያያል? ለምሳሌ ብዙ ጊዜ
ብዙ ጊዜ እንደየሰውየው የፋት መጠን ይወሰናል። ኖርማሊ ግን ከ8 እስከ 16 ሴሽኖች ሊያስፈልግ ይችላል። ሰውየው ላይክ 4-3 ሴሽን ከተሰራ በኋላ በደንብ ለውጥ ማየት ይጀምራል ማለት ነው። ፋት ፐርሰንቴጅም ቼክ ታደርጋላችሁ መጀመሪያ? ያ ቼክ እናደርጋለን። አይ ጋይስ እየተመለስን ነው። 1-2 ይቀሩናሉ። ከዛ ደግሞ ወደ ዋናው ፊታችን ስካን ተደርገን ተረድሯል። ቅረጻችሁ ስታስፈሩ ምን እጅ በደረት የምታደርገው ይሄኛው ደግሞ በቅርብ መስጠት የምንጀምረው ሰርቪስ ነው። የማኒኪዩር እና ፔዲኩር ሰርቪስ ነው። እንደምታዩት ሁሉ ነገር ሬዲ ነው። ኔክስት ካሚንግ ዊክስ የምንጀምረው አዲስ ሰርቪስ ይሆናል ማለት ነው። ወንድ መጥቶ መስራት ዋይ ኖት አብርሽ ሌላው ጀስት ቀለል ያለው ስራችሁ ነው የሚሆነው ማለት ነው እዚህ ቤት ውስጥ አይደል? ያው እንትናችን ኖርማሊ ኤማችን ምንድነው ሰው መጥቶ ውበቱን ለመጠበቅ ሁሉንም ሰርቪሶች በአንድ ቦታ እንዲያገኝ ነው የምንፈልገው። አይ ጋይስ እንግዲህ ቤቱን ይሄን ይመስላል። አሁን ደግሞ ወደ መጀመሪያው ፕሮሰስ አይደል? የመጀመሪያው ፕሮሰስ የሚሆነው ፌስ አናላይዚንግ ነው። የፊታችን ታይፕ ምን አይነት እንደሆነ ለማወቅ መጀመሪያ ፊታችንን እንታያለን ማለት ነው። እንጀምር ወይስ እንጀምር እንችላለን? እሺ ማይኩ አንተ ጋር ነው ከፈለከም ቁጭ በል ሰላም ነው። እዚህ ጋር ያው ስኪን ትሪትመንቶች መጀመሪያ የሚጀመርበት ፓርት ነው። ይሄ ፌስ አናላይዝ አለን። ከዛ በኋላ ደግሞ ምን መጠቀም አለብህ የሚለውን ነገር እና ቤት ውስጥ ደግሞ የምትሰራቸው ፕሮሲጀሮች ካሉ እነሱን ነው የምናይበት ማለት ነው። ሰጀስት ያደርገናል። እንጀምር። ምን ውስጥ ነው ከተው ፊት ስም ልበል? አዩ እድሜ ስንት ነው? 2000 ማለት ነው። 2001 እሺ። ከዛ 01 ተቀበል ነው ተቀበል። እሺ ለዚህ ነው። አዎ አይነን ትንሽ ያዛርግልኝ። እሺ ጨፍ ነው ነው መጀመሪያ ላይ ሞይስቸር ኮንቴንቱን ነው የሚያሳየው። 26% ትንሽ አነስ ያለ ነው። ሞስት ላይክሊ ያው ድራይ ስኪን ሲሆን እንደዛ የሚሆነው። ኦኬ ቲክኒስ ዩ ሃቭ ድራይ ስኪን አክኒ ምናምን አስቸግሮ ያውቃል እንዴ? አሁን ነው ግን ድሮ ሴበም ሴክሬሽን ነው ዝቅተኛ ነው። ከታጠብክ በኋላስ ምን አይነት ፊሊንግ ነው ያለው? ቶሎ ወዝ ይኖረዋል። ድራይ ስኪን ያለ አብዛኛው ድራይ በሚለው ነው የምንይዘው። ወደ ድራይ ያደላል፣ ግን ደግሞ የተወሰነ ፓርት ላይ ኦይል አለው። እዚህ አካባቢ ነገር ኦይል አለው። ፖር ላይ ያው ትንሽ ከፍተኛ ነው። ኦይል ሴክሬሽን ያለበት ፓርት እየበዛ በሄደ ቁጥር ነው እንደዛው ላይ ፖሩም ከፍ እያለ የሚሄደው ኤቭሪ ታይም ሴክሬሽን ስለሚኖር ማለት ነው። ስፖት ላይ በጣም ብዙ የሚባል አይደለም፣ ግን የተወሰነ ዲስከለሬሽን አለው። ሪንክል ላይ 50% አካባቢ የሚጠጋ ሪንክል እየጀመረክ ነው። ኦር ሜቢ ዲሃይድሬሽን ላይ ሁሌ ሪንክል ነው ማለት አይደለም። ሶ ዲሃይድሬትድ ከሆነ ሪንክል መጨማደድ ማለት ነው። ወይኔ ዲሃይድሬሽን ደግሞ ስትሆን በቀን 7 ቡና ነው። That's so bad. Hydration. You get old too. Okay, ውሃ መጠጣት አይደለም። ውሃ መጠጣት ግድ ነው። ሶ ዳርክ ሰርክል ብዙ የለክም። that's good. እንቅልፍ ተኛለክ? ተኛም ከ6 እስከ 8 የዳርክ ትንሽ አለው፣ ብዙ የሚባል አይደለም። ሶ ያለው ነገር ይሄ ነው። ስኪን ኤጅ 27 ነው የገመተው። ከእድሜ ትንሽ ከፍ ብሏል። ቴክ ኬር that's all በቃ ውሃ ጠጣ። ስኪን ኬር ለኤቭሪዋን ያስፈልጋል። ከዛ እንቅልፍተኛ እሺ ጋይስ እንግዲህ እንዳያችሁት ሪፖርታችንን ይመስላል። አሁን ወደ ዋናው ስራ እንሄዳለን። ተከታተሉ። ወደ ቪዲዮ ሰብስክራይብ ያደርጋችሁ
ያማ ቅዱስ እየተጠበሰ ነው ጋይስ አይዞ ጋይስ እንግዲህ ግሎ ኢትዮ ተርኪን ያለ ነው ቅዱስ እየተጠበሰ ነው ያው እንግዲህ እነ ጃኒና ቅዱስ እዛ እየተሰሩ ነው ፌሳቸው እኛ ደግሞ እዚህ ጋር የፀጉር ንቅለ ተከላ ጋር መተን ያሉትን ነገሮች እና ብር ቼክ እናድርግ እስቲ ቁጭ ከምን ሰላም ተመተናል እንግዲህ ይሄኛውና ያላየነው ቅድም ተይዞ መሰለኝ እንዴት ነው እዚህ የምትሰጡት አገልግሎቶች ምንድናቸው ያሉትን ነገሮች እስቲ እዚህ የፀጉር ንቅለ ተከላ ነው የምንሰጠው አገልግሎት የፀጉር ንቅለ ተከላ አገልግሎቱን ቱርክ ሀገር 8 ዓመት እና ከዛ በላይ ልምድ ባላቸው የቱርክ ሐኪሞች እና ደግሞ እዛ ተምረው በመጡ የሀበሻ ሐኪሞች ጋር በጥምረት ነው አንድ ላይ ነው የምንሰጠው። አሁን ይሄ ንቅለ ተከላው ምን ያህል ሰዓት ወይ ምን ያህል ጊዜ ነው የሚፈጀው? በአንድ ቀን የሚያልቅ ነው ወይስ ብዙ ጊዜ ምናምን የሚፈጅ ነገሮች ናቸው? ያ በአንድ ቀን ማለቅ ይችላል። ኖርማሊ ዘ ሆል ፕሮሰስ ከ4 እስከ 5 ሰዓት ነው ሊወስድ የሚችለው ከመንቀሉ ጀምሮ ከዛ ማደንዘዣ ተሰጥቶ እስከ መትከሉ ድረስ ማክሲማም 5 ሰዓት ቢወስድ ነው። እስቲ 5 ሰዓት በ5 ሰዓት ውስጥ የሆነ ነገር ተናቀል ቃል ማምለጥ ነው። እዚህ የምትሰጡት አገልግሎት የፀጉር ንቅለ ተከላ ብቻ ነው ወይስ ሌላ የሚጨምሩት ነገር አለ? አዎ የጭንቅላት እንሰጣለን፣ ደግሞ ጺም እንተክላለን። ኦኬ ዛውል የፀጉር ብቻ መቀል ያለባቸው ቦታዎች ላይ እንዳለ የፀጉር ነገሮች ትሰራላችሁ ማለት ነው? አዎ እንሰራለን። ጺምንም እንተክላለን፣ ቅንድብም የሚፈልግ ካለ እና እንዴት ነው በቃ በ5 ሰዓት ውስጥ ነው ፕሮሰሱ ሙሉ በቃ አለቀ? ከዛ በኋላ አደገ ነው ወይስ እንዴት ነው? ምን ያህል ጊዜ ነው? ያልቃል። በፈርስት ዴይ ያልቃል። ከዛ በኋላ በየቀኑ ለ10 ቀን ያህል እኛ ጋር ፎሎ አፕ ይኖራል። መታጠብ አለበት። የተለያዩ አፍተር ኬሮች ይሰጣሉና ለ10 ቀን ይኖራል። ኤንድ ከዛ በኋላ ደግሞ በየወሩ ፎሎ አፕ ይኖራል ማለት ነው። በየወሩ እየመጣ አዎ የፀጉር እርገቱ እስከምን ያክል ደረጃ ነው ማለት ነው ለውጥ የሚያይበት ታካሚያችሁ እስከምን ያክል ጊዜ ነው? እንዲሁም ደግሞ የጎንዮሽ ጉዳት አለው ወይ? ኖርማሊ የጎንዮሽ ጉዳት የለውም። የተወሰነ ስዌሊንግ ማበጥ ነገር ይኖረዋል። ማደንዘዣው የሚሰጥበት ቦታ ላይ የተወሰነበት ይኖረዋል፣ ከፊትም ከኋላም ማለት ነው። ኤንድ ሚኒማል የሆነ ብሊዲንግ ይኖረዋል። ማደንዘዣው ሲያልቅ ደግሞ የተወሰነ ሄዴክ ይኖረዋል። እነዚህ ኖርማል ናቸው። ምንም የሚያሰጋ ሌላ ይጎን እና ሙሉ ነው። አይ ቲንክ ሲጀመር እንዴት ነው ቤት ከታች ነው ወይስ እንዴት ነው እንትን የሚጀምረው? ኖርማሊ የምንነቅለው ብዙ ጊዜ ከጀርባ ካለው ነው። ከዚህ ነው። አዎ እነዚህ ከጀርባ ያሉ ፀጉሮች ብዙ ጊዜ ለመመለጥ ሬዚስታንት ናቸው። ሬዚስት ያደርጋሉ፣ ቶሎ እንትን አይሉም እና ከጀርባ ያሉትን ፀጉሮች ወስደን ወደፊት ነው የምናመጣቸው ማለት ነው። የተመለጠው ቦታ ላይ ማደንዘዣ ሰጥተን እዛ ጋር ነው የምንመጣቸው። እስቲ አሁን እኛ ካልነውና እኛ ያው ብዙም እውቀቱም ስለሌለን አንቺ ደግሞ ይሄንን ማወቅ አለባችሁ ለተመልካቾቻችን ማለት ያለብሽ ነገር ካለ ብትያቸው። ያው የፀጉር ንቅለ ተከላ ካደረግን በኋላ በፈርስት 2-3 መንዝ ያው ሪዛልት እናያለን ብለን ኤክስፔክት ማድረግ የለብንም። የመጀመሪያዎቹ 3 መንዞች ሼዲንግ ፌዝ ነው የሚባለው እና በዛ ሰዓት ፍሪኩዌንትሊ ይረግፋል which is normal ማለት ነው። ከ3 ወር በኋላ ማደግ ይጀምራል። እስከ 1 ዓመት ባለው ፉል የሆነ ሪዛልት እናያለን ማለት ነው። በጣም አሪፍ። ብዙ ጊዜ እንደውም ሰዎች ይመስላቸው የተተከለ ፀጉር ይረግፋል የሚል ግንዛቤ ነው ያላቸው እና እኔ ራሱ ይሄን ነገር ስትይ ታያለሽ እንትን አልኩኝ። ብዙ ሰው እንደዛ ነው የሚያስበው። ኖርማሊ መጀመሪያ 2-3 ወር ነው። ከዛ በኋላ የራሱን የቻለ ተፈጥሯዊ ፀጉር ይበቅላል ማለት ነው። የማይነቀል ናቹራል የሆነ የማይመለጥ ናቹራል የሆነ ፀጉር ይወጣል። ይመስለኛል ቅድም ብለሽን ነበር የቦዲ የፋት እንትኖች ነው ነገር መሰለኝ። ቦዲ ኮንቱሪንግ እና ሰውነታችን ውስጥ ያለው ፋት እንዴት እንደምንቀንስ ትሪትመንት የምንሰጥበትን ክላስ ነው ያላየነው። እሱን እናያለን አብረን። እዚህ ጋር ስንመጣ ይሄኛው ኒዮ ስሊሚንግ ማሽን የምንለው ነው። የሰውነታችንን ፋት ስብ መቀነስ ነው። አዘ ሴም ታይም ደግሞ ልክ ስቡን በሚቀንስበት ቦታ ላይ መስል ቢውልድ ያደርግልናል ማለት ነው። ኦኬ ያለውን ፋት በሚቀንስ ሰዓት ከዛ መስላችንን ቢልድ የሚያደርግበት ቢውልድ የሚያደርግበት ማለት ነው። እዚህ ጋር ግልጽ ለማድረግ ያክል መስብን እንዴት ነው በማሽኑ ማቅለጥ ነው ወይስ
ወይስ በማሽኑ እናቀልጣቸው? ፋት ሴሎችን ነው። ፋት ሴሎች ይቀልጣሉ። ከዛ እዛ ጋር ያሉት መስሎች ኮንትራክት እንዲያደርጉ በቀለጠ ሰዓት የራሱን መስል ቢልዲንግ የሚፈጥርበት ማለት ነው። መስሎች እንዲኮማተሩና እዛ ጋር ያሉት ቢልድ እንዲያደርጉ ያደርጋቸዋል ማለት ነው። ለዛ ነው ማለት ነው። ለዛ ነው የምንጠቀመው። እንዘን ይሄኛው ስሊምቲን ወይም ደግሞ ካቪቴሽን ማሽን የምንለው ነው። ይሄኛው ፋሲሎችን መሰባበር ነው በዋነኛነት ማለት ነው። አልትራሳውንድ እንደ ሴንሰር ነገር ናቸው። ኖርማሊ ስናበራቸው አልትራሳውንድ ዌቭ ይለቃል። የተለያየ ፕሮብ አይደለ ያላቸው ሁሉንም የተለያየ ፈንክሽን ነው ያላቸው። መጀመሪያ አልትራሳውንድ ይሄኛውን ስንጠቀም አልትራሳውንድ ዌቭ ይለቃል። ያ ዌቭ ምንድነው ፋሲሎችን ይሰባብራቸዋል ማለት ነው። ከዛ በኋላ አርኤፍ ራዲዮ ፍሪኩዌንሲ ነው የሚሆነው። ይሄም ፋሲሎችን የመሰባበር ነው ሞር የመሰባበር ከዛኛው ደግሞ ይሄኛው ማለት ነው። ዲስ ዋን ይሄኛው ሃይፉ ማሽን ነው የምንለው። ይሄኛው ደግሞ የሚያደርግልን በዋነኛነት ስኪናችንን ታይት ማድረግ ነው እና ሊፍት ማድረግ ላይክ የተሸበሸበን ቆዳ የመወጠርና ወደ ቀድሞ ወደ ልጅነት ቆዳችን የሸመገለ ካለ ወደ ወጣትነት መመለስ ነው። ያለምንም ሰርጀሪ ነን ሰርጂካል ናቸው። ሁሉም ነን ሰርጂካል ናቸው። ብዙ ጊዜ የሚወስዱ አይደለም። ምናልባት ከ30 ደቂቃ እስከ 1 ሰዓት የሚወስዱ ናቸው። በጣም እንትን ነው። ምንም አይነት ጊዜ አይፈጅም። ይሄን ያለም ደግሞ ሰው ሰራተኛ ምንም ኮነ ካልተመቸው በሰዓታት ውስጥ የሚያልቅ እንትኖች ናቸው ማለት ነው። በጣም አሪፍ ነው። ምንም አይነት አንስቴዥያ የምንጠቀመው ነገር የለም። ሰው የተሰሩ ሲጨርስ ይሁን ወደ ስራው መመለስ። ሳይድ ኢፌክቶች ምናምን ነገር የሉትም። ምንም አይነት ነገር የላቸውም። እነዚህ G8 G5 የሚባሉት የማሳጅ የማድረጊያ ማሽኖች ናቸው። ፕሮፌሽናል ማሳጅ የማድረጊያ ማሽኖች ናቸው። የተለያዩ ናቸው ወይስ ተመሳሳይ ናቸው? ዲስ ዋን ሞር አፕዴት የጂ5 ሞር አፕዴት የሆነ ፎርሙ ማለት ነው። አፕዴት ሆኖ የመጣው ማለት ነው። በጣም አሪፍ ነው። በደንብ ማሳጅ ማድረግ እዛ ጋር ዲፖዚት የተደረጉትን ፋት ሴሎች በደንብ ሞቢላይዝ ማድረግ፣ መስሎችን በደንብ ሪላክስ ማድረግ፣ ሰርኩሌሽኑን በደንብ አድርጎ ስቲሙሌት ያደርጋል። የሚሰራው ማሽን ነው ማለት ነው። በጣም ቆንጆ። ስለዚህ አሁን የምንሄደው ደግሞ የመጨረሻው ከዚህኛው ከፋት እንትኖቹ የመጨረሻ እዚህ ጋር እንትን የሚለው ነገር ነው የሚያመሳስለው አይደለ? ማሽ የሚያደርገው እንትናችንን መጨረሻ ላይ ፋት ሴሎቹን በርናውት የሆኑ የተሰባበሩትን ፋት ሴሎች ከሰውነታችን ለማስወገድ የምንጠቀምበት ማለት ነው። ይሄ ነው ማለት ነው ማሽኑ። ይሄኛው ሊምፋቲክ ድሬኔጅ ሲስተም ይባላል። የተሰባበሩት ፋት ሴሎች ኖርማሊ መወገድ አለባቸው አይደለ? እነዛ የሚወገዱት ሊምፋቲክ በዚህኛው ማሽን ነው። ይሄኛው ስቲሙሌት ያደርጋል ሲስተሙ። በዛ መልኩ ይወገዳሉ ማለት ነው። አንድ ቦታ እብጠት እንዳይኖር ሁሉም ቦታ ላይ ተመሳሳይ እንዲኖረው ተመሳሳይ የሆነ ዲስትሪቢዩሽን እንዲኖር ፍሉድ አኪሙሌሽን እንዳይኖር ያደርግልናል ማለት ነው። ይሄኛው ማሽን በጣም ሪላክሲንግ ነው። ማንኛውም ሰው መጠቀም ይችላል። የግዴታ ቦዲ የተሰራም ሰው መሆን አይደለም። ለማንኛውም ሰው ይሆናል ማለት ነው። ማንኛውም ሰው እንደዚህ ሲታይ ማለት ነው በጣም ትንሽ የሚያስፈራ ይመስላል። ስለዚህ ነገር አንዳንድ ነገሮችን ይሄኛው ምንድነው ሰውየው እዚህ ጋር ይተኛልና ይሄ ሁለቱ የእጅ ማስገቢያ ናቸው። ይሄ እግር ማለት ነው። ደግሞ ሁለቱ ደግሞ የእግር ማስገቢያ ናቸው። ይሄኛው ደግሞ ሆድ ላይ የሚታሰረው ነው ማለት ነው። በዚህ ውስጥ ሙሉ ራፕ እናደርገዋለን ሰውየው። ይሄ እንትን የሆነ የሚነፋና ጭንቅና ነገር እንደዛ ስራው የሚሰራው ማለት ነው። ያደርጋል በራሱ ጊዜ ደግሞ ሪሊዝ ያደርጋል። ሪሊዝ ያደርጋል ማለት ነው። በጣም ነው ብቻ ሙሉ ፋታችንን ሰውነታችንን ሴም የሚያደርገው ሪላክስ ያደርጋል እና ሰርኩሌሽናችንን በደንብ አድርጎ ስቲሙሌት ያደርገዋል ማለት ነው። በዚህ መልኩ ፋት ሴሎቹ ኤኒ ቶክሲክ ነገሮች ምናምን መወገድ ይችላሉ ከሰውነታችን ማለት ነው። በጣም አሪፍ ነው። በጣም ብዙ ነገሮች ያለው ይሄ እንግዲህ ማንኛውም ሰው መጥቶ ይሄ ፉል የሆነ ፓኬጆችን ያገኛል ማለት ነው። ምንም ጎደሎ ነገር የለውም። ፀጉር ንቅለ ተከላ ብቻ አይደለም ጋይስ፣ እንደምታዩት በጣም ብዙ አገልግሎቶችን ይሰጣሉ። ከፀጉር እስከ ጺም እስከ ቅንድብ እንዲሁም ደግሞ ፋቶችን የፌስ ስኪናችን ቼክ መጥቶ እናንተ ፉል ሰርቪስ ይሰጣል ማለት ነው። እናመሰግናለን። እሺ እናመሰግናለን ስለመጣችሁ ጋይስ። እንግዲህ እስካሁን የነበረን ብዙ ነገሮችን አይተናል። አሁን ደግሞ እነ ጃኒና ቅዱስ እየተሰሩ ነበር። እነሱ ጋር ገብተን ደግሞ ፋውላ ግን እሺ አማረ ባንተ አሁን በቃ ይቀዘቅዛል። ሲያስፈራ ቅዝቀዛ አትወድም ነው?
አረቀልኝ ወይ ፊቴ ግን ተሰቃየ ዛሬ ወስማ ምንድነው ምን ያርግሽ አራላሽ yes ኧረ ተው yes አዎ ነው እንዴ ምንድን ነው ባለው አዎ ጀመረ አንተ ጋዝ እንደምታዩት አረንጓዴ ላይት ውስጥ ገብቶ ያማረ አረንጓዴ ቆላይ ታይም በልቤል እና እኔ ታይ ነበር ጨረሩሽ ጧጧሲ ማለት ታይ ነበር አይኔ አትዋሽ ጋይስ እኛ ፊታችንን ተሰርተንና ቅዱስ ጨርሰናል። አማኒና አብርሃም ደግሞ በቀጠሮ በራሳቸው ዩቲዩብ ቻናል ይመጣሉ። የመጨረሻ ነገር የምትነግሪኝ ካለ ደግሞ የሚያስፈልገን ነገር ካለ አንቺ ንገሪኝ። እንግዲህ አሁን ተሰርታችሁ ከጨረሳችሁ በኋላ መጨረሻ ላይ ምንድነው ሰው አንድ የፊቱን ትሪት ከተደረገ በኋላ ፎሎ አፕ የሆነ ትሪትመንት ይፈልጋል። እሱን ደግሞ እነዚህ ፕሮዳክቶች አሉን ክሊንዘር፣ ሰንስክሪን፣ ሞይስቸራይዘር፣ ቶነር ኤቭሪቲንግ ሁሉም ነገር አለ። አንድ ሰው ተሰርቶ ልክ ሲጨርስ ፎሎ አፕ ላይ ደግሞ ዴይሊ ሩቲን ስኪን ሩቲን እንዲኖረው እነዚህን ፕሮዳክቶች ሰተን ነው የሚታዘዝላቸው ማለት ነው። ለምሳሌ በእያንዳንዱ ፌስ ታይፕ ማለት ነው። ለኦይል ስኪን ለብቻ ነው፣ ለድራይ ስኪን ለኮምቢኔሽን ለተለያየ የፊት ታይፕ የተለያየ አይነት ፕሮዳክት አለን። እነዛን ሰተን ነው የምንሸኘው ማለት ነው። ኢቭን ጸጉር ራሱ ከተተከሉ በኋላ ከሄር ትራንስፕላንት በኋላ ራሱ የሚጠቀሙት ሻምፖ ስፕሬዎች አሉ። እነሱም አሉ ነው አንድ ላይ ሰተን ነው ማለት ነው የምንሸኘው። በጣም አሪፍ። ያ ለማንኛውም እንግዲህ አንድ የመጨረሻ አድራሻ ትነግራቸዋለሽ ድጋሚ? እሺ፣ አዲስ አበባ ቦሌ ወሎ ሰፈር ጋራድ ህንጻ 7ኛ ፎቅ ላይ ማለት ነው። ለማንኛውም እንግዲህ እንዴት ነበር ቅዱስ? ቀላሽ እኛም አክቹሊ በአፖይንትመንት እንዲየመጣን ሞር መከታተል አለብን ማለት ነው አይደል? ለማንኛውም ዩቲዩብ በዚህ አጋጣሚ እናመሰግናለን። ስለመጣችሁ ደስ ብሎናል። ግሎ ኢትዮ ተርኪ አይደል? ግሎ ኢትዮ ተርኪ ነው ያለነው። የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው። ያዘው አይዞን እንጂ ምንድነው ቀልተናል ልደታችን ሚሉ ኧረ ተውኝ ኧረ ተውኝ ያልተሰራ ኧረ መስቀል ኢልያስ በጣም አመሰግነው። አሜን። ኦፍ ኮርስ እኔም በጣም ቴንክ ዩ ስላሳመራችሁ በጣም አመሰግነው። እንግዲህ የተከታተልኩ እመጣለሁ። እሺ ቴንክ ዩ ጋይስ እናመሰግናለን። ያ ግሎ ኢትዮ ተርኪን ያለን ጋራ 7